ቡና መጠጣትና የኩላሊት በሽታን በተመለከተ እስካሁን ድረስ ያለውን የጤና መረጃ መሰረት አድርጌ ይህን መረጃ እነግራችኋለሁ። ጤና ይስጥልኝ። ዶክተር ታደሰ ምትኩ ነኝ፣ የውስጥ ደዌ ስፔሻሊስት ሐኪም። ይህን መረጃ ብዙ ሰዎች መስማት የሚፈልጉት መረጃ ስለሆነ እንዲደርሳቸው ኮፒ ሊንክ፣ ሼር፣ ሪፖስት እንዲሁም ላይክ እንድታደርጉ በትህትና ጠይቃለሁ። አሁን የምነግራችሁ መረጃ መሰረቱ ኢንታየርሊ ኦብዘርቬሽናል የምንለው የጥናት ሂደትን የተከተለ መረጃ መሰረት ያደረገ ስለሆነ ምናልባት ወደፊት የተሻሉ የጥናት አይነቶች ተሰርተው አሁን የምነግራችሁ መረጃ የሚቀየር ከሆነ በጊዜ ሂደት የምናየው ነው የሚሆነው። ብዙ ሰዎች ስለሚጠይቁንም መልስ ይሆናል ብዬ ስለማምንበት ይህን መረጃ አጋራችኋለሁ። ቡና መጠጣትና የኩላሊት ሁኔታን በሁለት ከፍዬ ለዚህ መረጃ እንዲጠቅም አድርጌ እነግራቸዋለሁ። የመጀመሪያው ቡና የሚጠጡ ሰዎች ቡና ከማይጠጡ ሰዎች ጋር ሲወዳደሩ ለመጀመሪያ ጊዜ የኩላሊት በሽታ የመያዝ እድላቸው ወይም ደግሞ ኢንሲደንት ሲኬድ የመከሰት እድሉ ዝቅ ያለ ነው። ሁለተኛው የኩላሊት ችግር ኖሮባቸው ቡና የሚጠጡ ሰዎችን በተመለከተ ያለው መረጃ ቡና የሚጠጡ ሰዎች ይሄ ክሮኒክ ኪድኒ ዲዚዝ ወይም ደግሞ ስር የሰደደ የኩላሊት ችግር የምንለው ወደ መጨረሻው የኩላሊት ደረጃ ወይም ደግሞ ኢንድ ስቴጅ ሬናል ዲዚዝ የማደግ ሁኔታው፣ ኩላሊት ችግር ጋር ተያይዞ የሚገኘው አልቡሚኑሪያ የምንለው በሽንት የአልቡሚን መውጣት፣ እንዲሁም ዳያሊሲስ የሚያስፈልግበት ደረጃ የመድረስና ከኩላሊት ችግር ጋር ተያይዞ የሚመጣን ሞት ሲግኒፊካንትሊ እንዲቀንስ ያደረገ ውጤት ነው የተገኘው። ይህ መረጃ ግን መሰረቱ ኦብዘርቬሽናል ስተዲዎችን መሰረት ያደረገ ነው፣ ግን ቀላሉ የማይባል ሰዎች የተሳተፉበት ከ500 ሺህ በላይ ሰዎች የተሳተፉበት ጥናት ስለሆነ ውጤቱም ኢምፓክቱም ቀላል የሚባል አይደለም። ጥንቃቄ ማድረግ የሚያስፈልጋቸው ጉዳዮች ግን አሉ። ኢንድ ስቴጅ ሬናል ዲዚዝ የምንለው የመጨረሻው የኩላሊት ጉዳት ደረጃ ላይ የደረሰ የኩላሊት እጥበት ወይም ደግሞ ዳያሊሲስ የጀመሩ ሰዎች፣ አንኮንትሮልድ ሃይፐርቴንሽን ከቁጥጥር ውጭ የሆነ ግፊት ያላቸውና ሪከረንት ሃይፐርከሌሚያ በተደጋጋሚ ጊዜ የሚመጣ የፖታሽየም መጨመር ችግር ያለባቸው ሰዎች ቡናን ቢያስወግዱ ይመከራል። በአጠቃላይ ስናይ ግን በቀን ውስጥ ከ1 እስከ 3 ስኒ ቡና የሚጠጡ ወይም ደግሞ ሞዴሬት ኮፊ ኮንሰምፕሽን ያላቸው ሰዎች የኩላሊት ጉዳት ቢኖርም ቡና ሴፍሊ መጠጣት እንደሚችሉ አንዳንድ ጥናቶች ላይ እንዳውም በተጨማሪ ቡናን በመጠጣታቸው ኩላሊታቸው ላይ ያለው ጠቃሚ የጤና መረጃ እንዳለው የሚያሳይ ነው። ቡና መጠጣትና ጉበት ላይ ያለ የስብ መጠራቀም ወይም ደግሞ ፋቲ ሊቨር የምንለው ምን አገናኛቸው? ብዙ ሰዎች የምትጠይቁት ከዚህ ተመልካችም የመጣ ጥያቄ ስለሆነ በዚህ ቪዲዮ ቀለል ያለ መልስ እሰጣለሁ። ጤና ይስጥልኝ። ዶክተር ታደሰ ምትኩ ነኝ፣ የውስጥ ደዌ ስፔሻሊስት ሐኪም። ጉበት ላይ ያለ የስብ መጠራቀም ወይም ደግሞ ጉበት በስብ መሸፈን ፋቲ ሊቨር የምንለው እየጨመረ የመጣ እያደገ ብዙ በሽታዎችን ይዞ እየመጣ ያለ ችግር ስለሆነ አሁን ኢመርጂንግ ዲዚዝ ከምንላቸው ውስጥ የሚካተት የበሽታ ሁኔታ ስለሆነ ስለዚህ ጉዳይ ሰዎች በደንብ ማወቅ አለባቸው። በዋናነት ይህን ችግር በሁለት እንከፍለዋለን። ኮዙን ወይም ደግሞ ምክንያቱን መሰረት ማድረግ ነው። የመጀመሪያው የተለመደው ለረጅም ጊዜ በተከታታይነትና መጠኑ በዛ ያለ አልኮል በመውሰድ የሚመጣ አልኮሊክ ፋቲ ሊቨር ወይም ደግሞ አልኮል ሪሌትድ ሊቨር ዲዚዝ የምንለው ነው። ሁለተኛው ከአልኮል ውጭ ባሉ ሜታቦሊክ ዲዚዝ የምንላቸው ረዘም ያለ ጊዜ ሌላ ተጓዳኝ ችግር ይዘው የሚመጡ በሽታዎችን መሰረት አድርጎ የሚመጣ የጉበት ላይ ችግር በፊት ነን አልኮሊክ ፋቲ ሊቨር ዲዚዝ የምንለው በቅርብ ጊዜ ስያሜው ተቀይሮ ሜታቦሊክ ዲስፋንክሽን አሶሲኤትድ ስቲያቶቲክ ሊቨር ዲዚዝ የምንለው ሌሎች በሽታዎች በመኖራቸው ለምሳሌ ስኳር ወይም ደግሞ ዳያቤቲስ፣ ከመጠን በላይ ውፍረት ኦቤሲቲ፣ ግፊት ወይም ደግሞ የኩላሊት ችግሮች በመኖራቸው ምክንያት የሚከሰት የጉበት ላይ ችግር ነው። ይህን ማወቅ ያስፈልጋል፣ መከላከል ያስፈልጋል። ምክንያቱም በተለያየ ደረጃ ላይ የጉበት ጉዳትን ይዞ የሚመጣ ነገር ስለሆነ ሊቨር ፋይብሮሲስ፣ ሲሮሲስ፣ ኢንድ ስቴጅ ሊቨር ዲዚዝ የምንለው ከዛም አልፎ የጉበት ላይ ካንሰር ወይም ሄፓቶሴሉላር ካንሰር የምንለውን የሚያመጣ ነገር ስለሆነ ስለዚህ ጉዳይ በቂ መረጃ እንዲኖራቸው እፈልጋለሁ። በመረጃዎቹ መሰረት ሰዎች ቡና መጠጣትን የሚከለክል ኮንትራኢንዲኬሽን እስከሌላቸው ድረስ አንድ ሰው በቀን ከ2 እስከ 3 ስኒ ቡና ቢጠጣ የጉበት ላይ ስብ መጠራቀም ነው ፋቲ ሊቨር የሚለው እንዲቀንስ፣ በዚህ ምክንያት የሚመጡት የጉበት ላይ ጉዳቶች በተለያየ ደረጃ ላይ እንጠቅሳቸው ፋይብሮሲስ፣ ሲሮሲስ፣ ሊቨር ፌለር ከዛም አልፎ የጉበት ካንሰር ነው ሄፓቶሴሉላር ካንሰር የምንለው በብዙ እጥፍ እንደሚቀንስ መረጃዎች ያሳያሉ። ስለዚህ አንድ ሰው ቡናን መጠጣት የሚከለክል ነገር እስከሌለው ድረስ ጉበት ላይ ስብ መጠራቀም ካለ ቡና መጠጣቱ ጥቅም እንዳለው ለመናገር እፈልጋለሁ። መታወቅ ያለበት ነገር እነዚህ የተጠኑት የጥናት አይነቶች ኦብዘርቬሽናል የምንላቸው የጥናት አይነቶች ስለሆኑ ራንደማይዝ ኮንትሮል ትራያል የምንለው እስካልተሰራ ድረስ ቡናን እንደዚህ አይነት ችግር ላለባቸው ሰዎች እንደ መድኃኒትነት የሚታዘዝ ጉዳይ አይደለም። እንደ ፓርት ኦፍ ላይፍ ስታይል ሞዲፊኬሽን ግን ይህንን ቢያደርጉ ጥቅም እንዳለው በቂ የሆኑ ማሳያዎች አሉ። ሁሌም የጉበት ላይ የስብ መጠራቀም ሲኖር መታወቅ ያለበት የተረጋ
ስፖርት ስትራቴጂዎች አሉ። ዋናውን ይህን ችግር ያመጡትን ለማከም መሞከር፣ የኮሌስትሮል መጠን ማስተካከል፣ የስኳር መጠን ማስተካከል፣ ክብደትን ጤነኛ ወደሚያስብል ደረጃ ማምጣት ማስተካከል፣ የተለመደ ሬጉላር የሆነ ኤክሰርሳይዝ መስራት፣ እነዚህ የሕክምናው ኮርነርስቶን የምንላቸው ስትራቴጂዎች እንደሆኑ ቡና መጠጣትም እነዚህን ነገሮች የሚተካ እንዳልሆኑ ልብ እንድትሉ